አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ሁላችሁንም ሰላም ሰላም ብያለሁ ወዶቼ ማሮች። ዛሬ በጣም ስራ ቢዚ ሆነናል። እስኪ እያሳየናችሁ አብረን እንሰራለን ማለት ነው። እንግዲህ እንደምታዩት እዚህ ጋር በጣም ብዙ ዶሮ አለ። የዶሮ አጠባ ቀን ነው ማለት ነው። በጣም የምንጠላው አይነት ስራ የዶሮ አጠባ ነው ወላሂ። እንግዲህ ሁላችሁም ጋር እንደዚህ ከሆነ አላቅም። እዚህ የኛ ጋር የዚህ ቤት ግን በጣም ይለያል ማለት ነው። እንግዲህ እንደምታዩት ይሄ ሁሉ ዶሮ ነው። ያው የሚታጠብና የሚዘጋጅ ነው ማለት ነው። እስኪ ጉዳችንን እዩልን። 24 ሰዓት ተገትሮ መዋል ማለት ነው። በቃ ይሄ እስከሚዘገጃጅ ያለውን ስራ እንዴት እንደሆነ ያው እንግዲህ የሚያውቅ ያውቀዋል ብዬ አስባለሁ። ምናልባት በእንደዚህ አይነት የምታዘጋጁ ካላችሁ ይገባችኋል ስሜቱ። እንደዚህ በዚህ አይነት የማታዘጋጁ ከሆነ ደግሞ አትረዱኝም ማለት ነው። ግን እዚህ ቤት አሰራሩ በጣም ነው የሚከብደው። ሴትየዋ በጣም ነው የምታጠብቀው። እዩልን እስኪ ጉዳችንን ማለት ነው። በዚህ አጋጣሚ ጓደኛ አለችኝ። የምንሰራው ደግነቱ ሁለት ሆነን ነው ማለት ነው እዚህ ቤት ያው ከአንድ ሁለት ይሻላል። ያኔ ለሁሉም ነገር ሁለት መሆኑ ይሻላል። እንደዛ ስለሆነ ነው እንጂ ለአንድ ሰው ቢሆን በጣም ከባድ ነበር የሚሆነው። እና እዚህ ገና እየጀመርን ነው። እዚህ ጋር ገና እየጀመርን ነው። ገና ሁለት ጀምረናል ማለት ነው። እንዳያችሁት እዛ ጋር ሁሉም እንዳለ ገና ተቀምጧል ከዳር እስከ ዳር። እንዴት እንደምናዘጋጅ ደግሞ አብረን እናያለን፣ እናሳያችኋለን ማለት ነው። አዘገጃጀቱን እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱ ሲወዳችሁ ማለት ነው። የምር ስደት በጣም ነው የሚያደክመው፣ ግን ማይረዱና አሉ። ያው የሚረዱ ያሉበት የሚገባቸው አሉ፣ ስቃዩን የሚያውቁት አሉ። በዛም ልክ ደግሞ ወደ ኢትዮጵያ ያሉት ደግሞ ምንም እየተረዱን አይደለም። ብቻ ከባድ ነው ህይወት። አልሐምዱሊላህ ነው ለሁሉም ነገር። እና እስኪ ጓደኛዬን ሰላም ትበላችሁ ማለት ነው። ሰላም ባያቸው ቤተሰቦችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? የሳዳ ቤተሰቦች እና ደህና ነኝ አልሐምዱሊላህ። እናንተ ደህና ናችሁ? ዛሬ ዶሮ እየጣጠብን ነው። አበራትቶኝ እና ልጅቱ ትፈራለች እና አማርኛም ትንሽ ያስቸግራታል። ለዛ ነው ወዶቼ። እና እስኪ እንግዲህ ያለውን ሂደት አብረን የምናይ ይሆናል። አብራችሁን ቆዩ እሺ ወዶቼ። እንግዲህ እዚህ ጋር እንደምታዩት እንደዚህ እያደረግን ከፌስታል ካወጣን በኋላ እንደዚህ እያደረግን አጣጥበን ጨርሰናል። እንደዚህ ካጠብን በኋላ እንደዚህ ይገነጣጠላል ማለት ነው። ልክ እንደዚህ ለአራት ይገነጠላል። አንዱ እንደዚህ አይነቱ ያው ኖርማል ለአራት ይገነጠላል ማለት ነው። ከዛ እያንዳንዱን እንግዲህ ሁሉንም ያሳየኋችሁን ልክ በእንደዚህ መልኩ እንገነጣጥላለን ማለት ነው። ከዛ ቀጣዩ ስራ የሚሆነው ምንድነው? እዚህ ጋር ጨው አለኝ ምልህ አለ እዚህ ጋር። ይሄን እንግዲህ እያንዳንዱን ፍሬ በጨው እያሸን ነው የምናጥበው ማለት ነው። በመጀመሪያ ደረጃ እያንዳንዱን በጨው ይታጠባል። ልክ እንደዚህ አንዷን ይዘን በጨው ነው እንትን እየተባለ የሚታጠበው ማለት ነው። ከዛ በጨው ካዳረስን በኋላ ሁሉንም ቀጣይ ደግሞ ሌላ ስቴፕ አለው ማለት ነው። እሱንም አብረን ማሳያችሁ ይሆናል። እስከ መጨረሻው ተከታተሉ። እንግዲህ በጨው እንደዚህ እያደረግን እናሻለን ማለት ነው ሁሉንም ዶሮዎች። ይሄ እንደዚህ እስከሚዳረስ ድረስ አስባችሁታል እንዴት እንደምትቆሙ። በቃ ከ4 እስከ 5 ሰዓት ድረስ ይጨርሳል ማለት ነው ይሄ እስከሚያልቅ ድረስ። ምክንያቱም ሴትዮዋ እያንዳንዱን ነገር ነው የምታየው ምናምንና በጣም ነው የምታከባብደው።
እና ልክ እንደዚህ እንደምታዩት በቃ ይዳረሳል። ይሄ ሁሉም ገና ብዙ ዶሮም ይቀረናል እዛ። ይሄ ገና ጅማሬ ስለሆነ ሁሉንም ልክ እንደዛ አድርገን እናዳርሳለን በጨው። ከዛ ቀጣዩን ስቴፕ ደግሞ ማሳያችሁ ይሆናል። እሺ እኔ ወዶች እንግዲህ እዚህ ደርሰናል። አጣጥበን እንግዲህ በጨውም አድርገን አሽተን ጨርሰን አጣጥበናል ማለት ነው። አሁን የሚቀጥለው በዝንጅብልና ሌሞን እናደርጋለን ማለት ነው። እና ዝንጅብልና ሌሞን በመፍጫ ፈይተን ያዘጋጀ ነው። ልክ እንደዚህ እንደምታዩት በመፍጫ ፈይተን አዘጋጅተናል። ሌሞን ያኔ ዝም ብሎ ከነልጫው ነው። ከዛ ደግሞ ዝንጅብል አለው ያው ሽታ ምናምን እንዳይኖረው በሚል ማለት ነው። ስለዚህ አሁን ደግሞ በዝንጅብልና በሌሞን ይታሻል ማለት ነው። እንግዲህ እንደምታዩት እንደዚህ ያደረግን በዝንጅብልና በሌሞኑ በደንብ ይታሻል። ሽታው ጥሩ ይሆናል ማለት ነው። ያው ሌሞንና ዝንጅብል ለሽታው ጥሩ ነው በጣም። እንደዚህ አድርገን በዝንጅብልና በሌሞን ያንንም እዛም ጋር ያለውን ሁሉንም እንደዚህ ካዳረስንና ካሸ በኋላ እንደገና ደግሞ በውሃ ይጣራል ሁሉም ማለት ነው። ብቻ በጣም ያደክማል። ያው አልሐምዱሊላህ ነው። የዚህ ሀገር ኑሮ አድካሚ ነው በጣም። ማመስገን ነው እንግዲህ እስኪ እስከሚያልፍ ድረስ እንሞክራለን ማለት ነው። ሁላችሁም አይዟችሁ፣ ጠንክሩ በያላችሁበት እና የኔ ወዶች እና እንደዚህ አድርገን እናዳርሳለን። እኛ ገና ብዙ ይቀረናል። ያው ለማሳየት ያክል ነው ግማሹን ያደረግንላችሁ ማለት ነው። ቀጣዩን ስቴፕ ደግሞ አብረን እናያለን። አብራችሁን ቆዩ። እሺ የኔ ወዶች እንግዲህ እዚህ ጋር ደርሰናል። አሁን የመጨረሻ ላይ ደርሰናል ማለት ነው። እንደዚህ ኩርኩም ይቀባል ማለት ነው። በስተመጨረሻ እርድ ይቀባና ወደ ፍሬዘር የሚገባበት ጊዜ ላይ ደርሷል ማለት ነው። እና በግድ ጨረስን። አልሐምዱሊላህ ነው። እና እርድ ይቀባና እንደዚህ ወደ ፍሬዘር በፌስታል ይደረግና ይገባል ማለት ነው። በቃ እና ይሄን ይመስል ነበረ። በጣም ያደክማል ብቻ እንግዲህ እዚህ ጋር እንደምታዩት ይቀባል ኩርኩሙ። እሷ እየቀባች ስለሆነ እዚህ ጋር ገና የቀረን እዛ ጋር በጣም ብዙ አለ። ግን እስኪ እዚህ ቤት ብቻ ነው ወለ ሁላችሁም ጋር በዚህ አይነት ነው የምታስቀምጡት? ያኔ ገና ሲገዛ በዚህ መልክ አዘጋጅታችሁ ነው የምታስቀምጡት ወለዚህኛ ጋር ብቻ ነው? በኋላ የዚህ ቤትማ ጓደኛ ያለው አይመስለኝም በጭራሽ። እና የኔ ወዶች እንደዚህ እርድ ቀብተን ወደ ፌስታል እንከታለን። አብራችሁን ቆዩ። እና ወዶች እንግዲህ እዚህ ደርሰናል። አሁን በፌስታል ተደርጎ እያለቀ ነው ማለት ነው። በዚህ መልክ ነው እንግዲህ ያው ፍሬዛ ይቀመጣል። ያው እንግዲህ በሚሰራ ሰዓት አንዳንድ እየወጣ ይሰራል ማለት ነው። እዛ ጋር እኛ ገና ይቀረናል። ግማሹን እያዘጋጀን ያለ ነው አሁን። እና የዛሬው ቪዲዮ ይሄን ይመስል ነበረ። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ደህና ቆዩ። ቪዲዮን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን።